በባለፉት ዓመታት የኢንትራንስ ፈተና የሚመጣበት ቦታ ግልጽ በሆነ ሁኔታ ባለመገለጹ አብዛኛዎቹ ተማሪዎች ማጥናት የሌለባቸውን ጭምር እያጠኑ አልፎም ደግሞ ጭንቀት ውስጥም የገቡ ነበሩ። በአሁኑ 2018 ኢንትራንስ ፈተና ግን ትምህርት ከመጀመሩ ኢንትራንስ ከየት እንደሚመጣ በግልጽ ሁኔታ የትምህርት ሚኒስቴር ተናግሯል። በዚህም መሰረት ኤንቢ ቲዩቶሪያል ሰርቪስ በ2018 ኢንትራንስ ለምትወስዱ ተማሪዎች ከ9ኛ እስከ 12ኛ ክፍል ኢንትራንስ የቱን ዩኒቶች እንደሚያጠቃልል አንድ በአንድ በዚህ ቪዲዮ እናያለን። እንዲሁም በዚህ ቪዲዮ መጨረሻ በቅርብ ጊዜ የሚለቀቀውን የኢትዮጵያ ተማሪዎች ጥያቄዎችን በመስራት የሚወዳደሩበት እናንተም ራሳችሁን ትምህርት ቤታችሁን የምታስጠሩበት ፕላትፎርም እነግራችኋለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። ለወደፊት ለትምህርት የሚጠቅሙ ትምህርት ሚኒስቴር የሚያወጣው መረጃዎችና የአጠናን ቴክኒኮች ስለምንገልጽላችሁ